ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንወዳችኋለን። ስሜ ኤልሳ እባላለሁ። የተወለድኩበት ቦታ ግን በሚስጥር መያዙን መርጫለሁ። ምክንያቱም ነፍሴ ከነበረችበት ትልቁ እስር ቤት ወጥቼ ዓለም ወደሚያውቀው ሌላኛው እስር ቤት መግባት አልፈልግም። ይህንን ታሪኬን የማወጋችሁም ከዝምታዬ ለማምለጥ እንጂ ሌላ መከራን ለመጥራት አይደለም። ምክንያቱም ቤተሰቦቼ ትልቅ ሀገራዊ ኃላፊነት የተሸከሙ ከፍተኛ የመንግስት ባለስልጣናት ናቸው። የባለስልጣን ልጆች የምናሳልፈው ስቃይ ደግሞ ብዙ ሰው ባያውቀውም እጅግ በጣም ከባድ ነው። ቤታችን ራሱ አንድ ትንሽ ከተማ ነበር የሚመስለው። የቤታችን በር ከአባቴ መኪና ወይም ከአገልግሎት ሰራተኞች በስተቀር ለሌላ ተራ ሰው ተከፍቶ አያውቅም። ያ በብረት የተሰራው ትልቁ በራችን ሲከፈት በንጹህ አስፋልት የተነጠፈው ረጅም መንገድ ልክ እንደ ቤተ መንግስት ወደሚያክል ግዙፉ አዳራሽ ቤት ይወስዳል። ውስጡ ሁሉም ነገር በብርሃንና በውበት የተሞላ ነው። መሬት ላይ የተነጠፈው ነጩ እብነበረድ የቤቱን ውበት ጎልቶ እንዲታይ ቢያደርገውም ለኔ ግን የብቸኝነቴን ጥላ እያንጸባረቀ ያሰቃየኝ ነበር። ቤታችን ውስጥ ዝምታ የራሱ ልሳን ነበረው። አባትና እናቴ በስልጣን ዓለም ውስጥ እንደ ሁለት ደማቅ ከዋክብት ሲያበሩ፣ ለኔ ግን ፀሐይን እንደጋረዱ ሁለት ደመናዎች ነበሩ። እራት ለመብላት በምንሰበሰብበት ረጅም ጠረጴዛ ላይ ሶስታችን ብቻ ነበርን የምንቀመጠው። በቤቱ ውስጥ የሚሰማው ብቸኛ ድምፅ ማንኪያና ሹካ ከሳህን ጋር ሲጋጩ የሚፈጥሩት ድምፅ ብቻ ነበር። አባቴ አይኖቹን በእጁ ከያዘው ጋዜጣ ወይም ታብሌት ላይ ሳያነሳ ትምህርት እንዴት ነው ይለኛል። እኔም ጥሩ ነው የሚል ምላሽ እሰጠዋለሁ። ወሬያችንም እዚያው ላይ ያበቃል። እናቴ በበኩሏም የምትጨነቀው ስላለባበሴና አመጋገቤ ብቻ ነበር። አንቺ ምን አይነት ልብስ ነው የለበስሽው? ጸጉርሽን ነገ ትሰራለሽ ከሚሉ ቃላት ውጪ ልብሽ እንዴት ነው የሚል ጥያቄ ካፋ ወጥቶ አያውቅም። ወደ ውጪው ዓለም የማይባት ብቸኛ መስኮት ወደ ትምህርት ቤት የምትወስደኝ መኪናችን ነበረች። በዛች ጥቁር መስታወት ባላት መኪና ውስጥ ሆኜ ዓለምን ድምፅ እንደሌለው ፊልም ነበር የማየው። ልጆች በትምህርት ቤት ግቢ ውስጥ ሲዘሉ፣ ሲጫወቱ፣ ሲያወሩ ሳይ ለኔ ግን ይሄ ሁሉ ከትንሽ ቆይታ በኋላ የሚጠፋ ጊዜያዊ ምስል ብቻ ነበር። ነፃነት ማለት አለመታሰር ሳይሆን የእስር ቤት ቁልፉ በእጅህ መያዝ ነው። እኔ ግን ቁልፉን ይቅርና በሩ እንኳን የት እንደሆነ አላውቀውም ነበር። ጓደኞች ለማፍራትም ሞክሬ አላቅም። ምክንያቱም በእኩዮቼ አይን ውስጥ የማየው ፍርሃት በውስጤ ከነበረው የብቸኝነት ስቃይ በላይ ይከብደኝ ነበር። እነሱኛን የባለስልጣን ልጆችን እንደ አደገኛ ፍጡር ነበር የሚመለከቱን። እናም ከባለስልጣን ልጅ ጋር አለመነካካት ነው የሚያዋጣው ሲሉ ሰማቸዋለሁ። ስለዚህም ዓለሜ በመጽሐፍቶቼና በክፍሌ ዝምታ መሃል ብቻ ተወስኖ ቀረ። ይሄ ግን በትምህርቴ ጎበዝ እንደሆነ አድርጎኛል። እቸገርበት የነበረው የሂሳብ ትምህርት ለመማርም አንድ አስተማሪ ቤቴ ድረስ እየመጣ እንዲያስተምረኝ ተቀጥሮልኝ ነበር። ታዲያ ያኔ ነበር መምህር ዳንኤል ወደ ሕይወቴ የገባው። ዳኒ ከማውቃቸው ሰው ሁሉ የተለየ ነበር። እሱ ወደ ቤታችን ሲገባ በቤቱ ውስጥ የነበረውን የከበደ መንፈስ ልክ እንደ ንጹህ አየር ይበትነው ነበር። አይኖቹ ሕይወት የሞላቸው ነበሩ። ፈገግ ሲል ደግሞ የቤታችን ዝምታ ለቅጽበት የሚሰበር ይመስል ነበር። መጀመሪያ ላይ ንግግራችን ስለ ትምህርት ብቻ የነበረ ቢሆንም ቀስ በቀስ ግን ስለ ሕይወት ማውራት ጀመርን። ስለ መጻሕፍት፣ ስለ ሙዚቃ፣ በውጪ ስላለው ዓለም ሁሉ ያወጋኝ ነበር። ተስፋ በጨለማ ውስጥ እንደምትበራ ሻማ ናት። ጨለማውን ሙሉ በሙሉ ባታስወግደውም መንገድ ግን ታሳያለች። እሱም ለኔ ሻማዬ ሆነ። አንድ ቀን በአንድ መጽሐፍ ውስጥ ስላነበብኩት ስሜታዊ ታሪክ እያወራን ሳለ በሕይወትህ እንዲህ አይነት ስሜት ተሰምቶ ያውቃል ብዬ በድንገት ጠየቅኩት። ለጥቂት ሰከንዶች ዝም ብሎ ካየኝ በኋላ በእርግጠኝነት አለኝ። ያቺ ቃል ለዘመናት ተዘግቶ የነበረውን የልቤን በር ከፈተችልኝ። ስለ ቤተሰቦቼ፣ ስለ ብቸኝነቴ፣ ስለ እስር ቤት መሰል ሕይወቴ ሁሉንም አወጋሁት። እሱም አይኖቹን ከኔ ላይ ሳያነሳ በጥልቅ ትኩረት ያዳምጠኝ ነበር። በሕይወቴ ለመጀመሪያ ጊዜ አንድ ሰው የባለስልጣን ልጅ የሆነችውን ሳይሆን ኤልሳን ራሷን እንዳያታመንኩኝ።
ፍቅሩን በልቤ ውስጥ እንደ ትንሽ ዘር ጀመረ። ራሴን ሙሉ በሙሉ አሳልፌ ሰጠሁት። አንድ ምሽት ፀሐይ ልትጠልቅ ስትልና እሱም ትምህርቱን ጨርሶ ሊሄድ ሲዘጋጅ ልቤን አደፋፍሬ ዳኒ፣ እኔ ከዚህ ህይወት መውጣት ፈልጋለሁ። ልትረዳኝ የምትችለው ብቸኛ ሰው ደግሞ አንተ ነህ። ምክንያቱም አፍቅሬሃለሁ አልኩትኝ። እናም በቀጥታ የሐዘን ጥላ ፊቱ ላይ ወረደ። እነዛ በህይወት የተሞሉት የአይኖቹ ብርሃኖች ለቅጽበት ጠፉ። ፊቱን ግራና ቀኝ እያዞረ ኤልሳ፣ ይሄ አይቻልም። እኔ እኮ ፍቅረኛ አለችኝ፣ ይቅርታ አድርጊልኝ አለኝ። ድምፁ እየተንቀጠቀጠና እየተንተበተበ። የሰጠኝ ምክንያት ግን ልክ የተሸመደደ መልስ የሚመስል ነበር የመሰለኝ። አይኖቹ ሌላ ታሪክ እየነገሩኝ ነበር። እባክህ እርዳኝ፣ ማለቴ ተረዳኝ እያልኩኝ ተማጸንኩት። እሱ ግን በሚሰማው ስሜትና በሚፈራው ነገር መሃል ተጨነቀ። በመጨረሻም እጁን ወደ ኪሱ ልኮ አንዲት ወረቀት ካወጣ በኋላ የሆነ ነገር ጽፎ እንኪ፣ ሲደብርሽ በታብሌትሽ ላይ እነዚህ ሊንኮች ጽፈሽ ግቢ፣ በፍጹም አያሰለቹሽም አለኝ እየተንተባተበ። ከዛ ምንም አይነት መልስ ከመስጠቴ በፊት እንደ ንፋስ ከቤት ወጥቶ ሄደ። በነጋታው ዳኒ አልመጣም። በሱ ምትክ ፊቱ እንደ በረዶ የቀዘቀዘ አይኖቹም እንደ ንስር የሰሉ አንድ አዲስ መምህር መጣ። መምህር ዳንኤል የግል ጉዳይ ስላጋጠመው ከዛሬ ጀምሮ እኔ ነኝ ማስተምርሽ አለኝ፣ ምንም አይነት ስሜት በሌለው ድምፅ። ያኔ ልቤ ተሰበረ። ቤተሰቦቼ የሆነ ነገር እንዳወቁብኝ ገመትኩኝ። አዲሱ መምህር እያንዳንዱን እንቅስቃሴን ስለሚከታተል ቤቱ ከወርቃማ እስር ቤት ወደ እውነተኛ እስር ቤት ተቀየረ። በዚህ ሁኔታ 2 ሳምንታት አለፉ። ያ 2 ሳምንት በራሴ ሲኦል ውስጥ የኖርኩት ጊዜ ነበር። ምክንያቱም ለዳኒ የነበረኝ ፍቅር የጸና ነበር። በለቅሶ በሐዘንና በናፍቆት ሕይወቴ በገደል አፋፍ ላይ ቆመች። ያኔ ግን በድንገት ዳኒ የሰጠኝን ወረቀት አስታወስኩኝ። በሚንቀጠቀጡ ጣቶቼ በወረቀቱ ላይ የነበረውን ጽሑፍ ታብሌቴ ላይ አስገባሁት። የጠበቀኝ ነገር ግን ከዳኒ ከመለየት የከፋና ከብቸኝነቴ የሚብስ ገሃነም ነው። ሊንኮቹ የመሩኝ ወደ ፖርኖግራፊ ዓለም ነበር። እውነታ እንደተሰበረ መስተዋት ነው። ከየትኛውም አቅጣጫ የምታየው ምስል የተሰባበረውን የራስህን ምስል ነው። ያመንኩትና ያፈቀርኩት ሰው ወደ ቆሻሻ ዓለም መራኝ። ግን ለምን እንደሆነ ሊገባኝ አልቻለም። መጀመሪያ ላይ የተሰማኝ ድንጋጤና ጥላቻ ብቻ ነበር። እንደ ቅዱስ የማየው የነበረው ዳኒ እንዴት ወደዚህ ርኩስ ዓለም ሊመራኝ ቻለ? ለቀናት ታብሌቴን ሳልነካው ቆየውኝ። ግን ብቸኝነቱና የብቸኝነት ስቃዩ እንደ ማበል መጥቶ አጠበኝ። አንድ ምሽት በጨለማ ክፍሌ ውስጥ ሆኜ እንደገና ሊንኩን ከፈትኩት። የስክሪኑ ብርሃን በጨለማ ክፍሌ ውስጥ እንደ መርዛማ እባብ ተጠመጠመብኝ። ከብቸኝነት ገሃነም ለመውጣት የከፈትኩት በር ወደ ባሰና ወደ ጠለቀ የሲኦል በር እንደሚያስገባኝ አላወቅኩም ነበር። ጥያቄዎቹ ግን በውስጤ ማደግ ጀመሩ። ዳኒ ለምን ይህን አረገ? ይሄ የጥላቻ ተግባር ነው ወይስ ነፍሴን ከከፋ ነገር ለማዳን የተደረገ የተስፋ መቁረጥ ተግባር? የሰጠኝ ወረቀት የጥላቻ መልእክት ነው ወይስ የአደጋ ማስጠንቀቂያ? ስቃይን ግን ገና ያኔ ነበር የጀመረው። በዳኒ የተከፈተው የሲኦል በር የመጨረሻው ጥልቀት አልነበረም፣ ወደ ባሰ እርኩስነት መግቢያ እንጂ። ወርቃማው እስር ቤቴ ቅርጹን ቀየረ እንጂ እንዳለ ነበር። በፊት ወደ ውጪ እንዳልመለከት ተከልክዬ ነበር። አሁን ግን በእጄ ከያዝኩት ስክሪን ላይ አይኔን ማንሳት አልፈልግም ነበር። በታብሌቴ ላይ የነበረው ዓለም አዲሱ የህይወቴ ዳንስ ሆነ። ብቸኝነት የሚለው ቃል ከአእምሮዬ መዝገበ ቃላት ተሰረዘ። በሱ ምትክ በየዕለቱ የሚደጋገም የማያልቅ ጥማት ተተካ። ስተኛ ስለ ነገ ትምህርት ከማሰብ ይልቅ በጨለማ ክፍሌ ያየኋቸው ምስሎች ነበር ማስበው። ስነሳም የጠዋት ፀሐይ ሳይሆን የታብሌቴ ብርሃን ነበር ንጋትን የሚያበስርልኝ። እራት ለመብላት በምንሰበሰብበት ያረጅሙ ጠረጴዛ ላይ ሁሉም ነገር እንደበፊቱ ነበር። አባቴ ስለ ዓለም ፖለቲካዊ ሁኔታ ያወራል። እናቴም ስለ ቤቱ ጽዳትና ስለሚቀርበው ምግብ ትጨነቃለች። እኔ በመሃላቸው ሆኜ በአካል ብቻ ነበር የምኖረው።
አእምሮዬ ግን በሁለት ዓለም ይዞር ነበር። ቃላቶቻቸው ከሩቅ እንደሚመጣ ድምፅ ነበር የሚሰሙኝ። አዎ አንድ ሰው ሁለት ሕይወት መኖር ይችላል። አንዱ ለሌሎች የሚያሳየው፣ ሌላው ደግሞ ለብቻው ሲሆን የሚሆነው። አደገኛው ነገር ግን እውነተኛ ሕይወትህ የትኛው እንደሆነ ስትረሳ ነው። እኔ እውነተኛ ሕይወቴ ይመስለኝ የነበረው በስውር የማደርገው ነበር። አዲሱ መምህር ቤኪ በመንገዴ ላይ እንደቆመ ትልቅ ድንጋይ ነበር የሚሰማኝ። እሱ ሲያስተምረኝ እኔ ሰዓቴን እየተመለከትኩኝ ይህ ሰውዬ መቼ ነው ከክፍል የሚወጣው ብዬ በውስጥ ያስብ ነበር። ቃላቶቹ ጆሮዬ ሳይገቡ ያልፉ ነበር። እሱ ከሄደ በኋላ በሩን ከውስጥ ቆልፌ እውነተኛው ዓለሜ ወደሚመስለኝ የፖርኖግራፊ ዓለም እገባ ነበር። ዲጂታላዊው መርዝ ቀስ በቀስ ከአእምሮዬ ወደ ደሜ ተሰራጨ። የማያቸው የነበሩት ቪዲዮዎች ቪዲዮ ብቻ ሆነው ሊቀሩ አልቻሉም። በውስጤ የማላቀው አዲስ ፍላጎት መቀጣጠል ጀመረ። የማያቸው ነገሮች በተግባር መቅመስ ፈለግኩኝ፣ ግን ከማን ጋር? በዚህ በዝምታና በክትትል በተሞላ ቤት ውስጥ ወንድ ማግኘት ፀሐይን በእጅ ለመያዝ እንደመሞከር ነበር። ስለዚህም በጨለማ ክፍሌ ውስጥ ራሴን በራሴ ማርካት ጀመርኩኝ። መጀመሪያ ላይ ነፍሴ በጥላቻና በሐፍረት ትቃጠል ነበር። የማደርገውን ነገር